ሰላም ጤና ይስጥልን ቻናላችን ቤተሰቦች፣ ዛሬ አንድ እውነት እንነጋገር። መስታወት ፊት ቆማችሁ የምትወዱትን ልብስ ለብሳችሁ ግን ሆዳችሁ ወጣ ብሎ ተቸግራችኋል? ይህ ቦርጭ መቼ ነው የሚጠፋው ብላችሁስ በጭንቀት አስባችኋል? ብዙ ሰው ቦርጭን ለማጥፋት ወራትን ወይም ዓመታትን መጠበቅ ያለበት ይመስለዋል። ግን እውነቱ ምንድነው? በአንድ ሳምንት ውስጥ በሰውነታችን ላይ ትልቅ ለውጥ ማምጣት እንችላለን። በዚህ ቪዲዮ ውስጥ በ7 ቀናት ውስጥ በሰውነታችን ላይ የሚታይ ለውጥ እንዲታዩ የሚያደርጉ በቀላሉ ቤት ውስጥ የሚደረጉ ሳይንሳዊ ዘዴዎችን እነግራችኋለሁ። ማድረግ ያለባችሁን ብቻ ሳይሆን ሳታውቁት ቦርጭ እንዲወጣባችሁ የሚያደርጉ ማድረግ የሌለባችሁንም ስህተቶች በዝርዝር እናያለን። እስከ መጨረሻው አብራችሁን ከቆያችሁ በ7ኛው ቀን የምታዩት ውጤት ያስደንቃችኋል። ወደ ዋናው መረጃ ከመግባታችን በፊት ግን እንዲህ ያሉ ጠቃሚ የጤናና የህይወት ዘይቤ መረጃዎች ሁሉ ጊዜ በፍጥነት እንዲደርሷችሁ ቻናላችንን አሁኑኑ ሰብስክራይብ አድርጉ። የደወል ምልክቷንም መጫናችሁን እንዳትረሱ። ወደ መፍትሄው ከመሻገራችን በፊት ጠላትህን ወቀው ይባላል። ቦርጭ ዝም ብሎ በቆዳችን ስር የሚቀመጥ ተራ ስብ ብቻ አይደለም። በዋናነት በሁለት ይከፈላል። አንደኛ ቪሰራል ፋት። ይህ በጣም አደገኛው የቦርጭ አይነት ነው። ከቆዳ ስር ሳይሆን በውስጣዊ አካላቶቻችን እንደ ጉበት፣ ጨጓራና አንጀት ዙሪያ የሚከማች ስብ ነው። ይህ ስብ ለልብ ህመም፣ ለስኳርና ለከፍተኛ ደም ግፊት ስለሚዳርግ በፍጥነት ሊጠፋ ይገባዋል። ሁለተኛው የሆድ መንፋት። ብዙ ጊዜ ቦርጭ የመሰለን ነገር የሆድ ዕቃችን ውስጥ ያለው የጋዝ ክምችት ወይም የምግብ አለመፈጨት ችግር ሊሆን ይችላል። መልካሙ ዜና ይሄኛው የቦርጭ አይነት በአንድ ሳምንት የአመጋገብ ማስተካከያ ብቻ በቀላሉ ይጠፋል። እንዲሁም የጭንቀት ሆርሞን የሚባለው ኮርቲሶል ሲጨምር ሰውነታችን ስብን በቀጥታ ሆድ አካባቢ እንዲከማች ያደርጋል። ስለዚህ ጭንቀት በራሱ ለቦርጭ ትልቅ ምክንያት ነው። ይህ መረጃ ለአንድ ጓደኛችሁ ወይም ለምትወዱት ሰው በጣም ጠቃሚ ሊሆን ስለሚችል አሁኑኑ ሼር አድርጉላቸው። አብራችሁን ቻሌንጁን ብትጀምሩት ደግሞ ይበልጥ ውጤታማ ትሆናላችሁ። በሚቀጥሉት 7 ቀናት ውስጥ ሆዳችሁና ክብደታችሁ እንዲቀንስ እነዚህን 4 ህጎች በጥብቅ መተግበር አለባችሁ። አንደኛ፣ የውሃ አጠቃቀም ስልት ወይም ሃይድሬሽን ስትራቴጂ። ውሃ መጠጣት ክብደት ለመቀነስ ወሳኝ እንደሆነ ይታወቃል። ነገር ግን መቼ መጠጣት እንዳለባችሁ ማወቅ ሚስጥሩ ነው። የመጀመሪያው ጠዋት በባዶ ሆድ። ጠዋት እንደተነሳችሁ ለብ ያለ ውሃ በሎሚ ጨምቃችሁ ጠጡ። ይህ የሰውነታችሁን ሜታቦሊዝም ወይም ስብ የማቃጠል ፍጥነትን ያነቃቃዋል። ሌላው ከምግብ በፊት ከእያንዳንዱ ዋና ምግብ 30 ደቂቃ ቀደም ብሎ 2 ትላልቅ ብርጭቆ ውሃ መጠጣት ሆድ እንዲሞላና የምግብ ፍላጎታችንን በመቀነስ ብዙ ካሎሪ እንዲወገድ ይረዳል። ሁለተኛ፣ በፋይበርና በፕሮቲን የበለጸጉ ምግቦች። በዚህ ሳምንት ውስጥ የምግብ ሳህናችሁን በፕሮቲንና በአትክልት ሙሉት። በፕሮቲን ማለትም እንደ እንቁላል፣ ጥራጥሬዎች፣ ባቄላ፣ አተር፣ ምስር እና አሳ ያሉ ምግቦች ሆዳችን ቶሎ እንዳይርበው ያደርጋሉ። እንዲሁም የሰውነታችንን የጡንቻ መጠን ይጠብቃሉ። በፋይበር ማለትም እንደ ሰላጣ፣ ጎመን፣ ካሮትና ቃሪያ የመሳሰሉትን በብዛት ተጠቀሙ። ፋይበር የምግብ መፈጨትን በማፋጠን የሆድ መንፋትን ሙሉ በሙሉ ያስቀራል። ሶስተኛ፣ የ30 ደቂቃ ንቁ እንቅስቃሴ። ቦርጭን ለማጥፋት የግድ ጂም ገብታችሁ ከባድ ብረት ማንሳት አይጠበቅባችሁ። ነገር ግን በቀን ለ30 ደቂቃ በፈጣን እርምጃ መጓዝ፣ ደረጃ መውጣትና መውረድ ወይም በቤት ውስጥ የሚሰሩ ቀለል ያሉ እንቅስቃሴዎችን ማድረግ የሰውነት ካሎሪ የማቃጠል አቅሙ በእጅጉ ይጨምራል። አራተኛ፣ በቂ እንቅልፍ ማግኘት። በጣም የሚገርመው ነገር ሰውነታችን ስብን በከፍተኛ ሁኔታ የሚያቃጥለው እኛ ተኝተን ስናርፍ ነው። በቀን ከ7 እስከ 8 ሰዓት በቂ እንቅልፍ ካላገኛችሁ ሰውነታችሁ ይጨነቃል። ያ ደግሞ ስብ እንዲከማች ያደርጋል። እስካሁን ያገኛችሁት መረጃ ጠቃሚ መስሎ ከታያችሁና ይህን ቪዲዮ ከወደዳችሁት እባካችሁ ከታች ያለውን የላይክ ምልክት ተጫኗት። የእናንተ ላይክ ማድረግ ቪዲዮ ለብዙ ሰዎች እንዲደርስ ትልቅ እርዳታ ያደርጋል። አሁን ደግሞ የፈለግነውን ያህል ብንለፋ ውጤቱን ወደ ዜሮ የሚቀይሩብንን በፍጹም ማድረግ የሌለብንን ስህተቶች እንይ። አንደኛ፣ ስኳርና ጣፋጭ መጠጦች። ለሚቀጥሉት 7 ቀናት ለስኳር ሙሉ በሙሉ ደህና ሁን ማለት አለባችሁ። ሶዳ፣ የታሸጉ የፍራፍሬ ጭማቂዎች፣ ኬክ እና በሻይ ውስጥ የምንጨምረው ስኳር በቀጥታ ወደ ጉበታችን በመሄድ ወደ ቦርጭነት ነው የሚቀየሩት። እነዚህን አቁማችሁ ውሃና የአረንጓዴ ሻይ ብቻ ተኩ። ሁለተኛ፣ ከምሽቱ 2 ሰዓት በኋላ መመገብ። ሰውነታችን ማታ ላይ የማረፊያ ጊዜው ስለሚሆን ምግብ የመፍጨትና ካሎሪ ማቃጠል አቅሙ በከፍተኛ ሁኔታ ይቀንሳል። ማታ ዘግይቶ መመገብ ምግቡ ሳይቃጠል በቀጥታ ሆድ አካባቢ እንዲቀመጥ ያደርጋል። ስለዚህ የመጨረሻ ምግባችሁን ከምሽቱ 2 ሰዓት በፊት ተመገቡ። ሶስተኛ፣ የተቀነባበሩ ምግቦች እንደ ቺፕስ፣ ፓስታ፣ ነጭ ዳቦ፣ ብስኩትና በርገር ያሉ ምግቦች ከፍተኛ ካርቦሃይድሬትና ጨው ይዘዋል። ጨው ውሃ በሰውነታችን ውስጥ እንዲከማች ስለሚያደርግ ሆዳችን በጣም እንዲነፋና ቦርጭ እንዲመስል ያደርጋል። አራተኛ፣ በምግብ ወቅት ወይም ከምግብ በኋላ ወዲያው ውሃ መጠጣት።
ምግብ እየበሉ ውሃ መጠጣት በጨጓራችን ውስጥ ያሉትን ምግብ መፍጫ አሲዶች ያቀጥናቸዋል። ይህም የምግብ መፈጨት ሂደትን በማዘግየት ምግቡ እንዲበሰብስና ለሆድ መንፋት፣ ለጋዝ እንዲሁም ለቦርጭ መፈጠር ዋነኛ መንስኤ ይሆናል። ውሃ መጠጣት ያለብን ከምግብ 30 ደቂቃ በፊት ወይም ከምግብ 30 ደቂቃ በኋላ ነው። ለቻናላችን አዲስ የሆናችሁና እንዲሁም ሰብስክራይብ ያላደረጋችሁ አሁኑኑ ቤተሰብ ሁኑ። በየሳምንቱ የሚለቀቁ ጠቃሚ ምክሮች እንዳያመልጦ የደወል ምልክቷን መጫኖን አይርሱ። አሁን ሁሉንም ህጎች አውቀናል። በሚቀጥሉት 7 ቀናት እንዴት ነው የምንተገብረው? እሱን አብረን እንመልከት። ቀን 1 እና 2 የማላመድ ምዕራፍ። ስኳርን ሙሉ በሙሉ አቁሙና ውሃ ማብዛት ጀምሩ። በእነዚህ ቀናት ሰውነታችሁ ስኳርን ይራባል። ቀን 3 እስከ 5 የማጥቃት ምዕራፍ። ሰውነታችሁ የተከማቸውን ስብ ማጥቃት የሚጀምርበት ጊዜ ነው። ጥብቅ የአመጋገብ ቁጥጥር አድርጉ። አትክልትና ፕሮቲን ላይ ብቻ አተኩሩ። በቀን 30 ደቂቃ በፍጥነት ተጓዙ። ቀን 6 እስከ 7 ውጤትን የማስተካከያ ምዕራፋችን ነው። በዚህ ጊዜ የሆድ መንፋቱ ጠፍቶ ሆዳችሁ መጎድጎድ ይጀምራል። ጨው በጣም ቀንሱ፣ ምክንያቱም ጨው መቀነስ በሰውነታችሁ ውስጥ የተቋጠረውን ትርፍ ውሃ ያስወግዳል። እንግዲህ ቻናላችን ቤተሰቦች ቦርጭን ማጥፋት የትጋትና የዲሲፕሊን ጉዳይ ነው። እነዚህን 7 ቀናት በቁርጠኝነት ከወጣችሁ በሳምንቱ መጨረሻ ላይ በሰውነታችሁ ላይ የምታዩት ቀላልነትና በራስ መተማመን ያስደስታችኋል። ዋናው ነገር ዛሬውኑ መጀመር ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ለውጥ ካያችሁበት ላይክ ማድረጋችሁን እንዳትረሱ። ለውጡን የጀመራችሁ ወይም ጥያቄ ያላችሁ ደግሞ ሀሳባችሁን በኮሜንት አጋሩን። እያንዳንዱን ኮሜንት እናነባለን። ይህ መረጃ ለሌሎችም እንዲደርስ ቪዲዮውን ሼር አድርጉት። በቀጣይ ቪዲዮ ይበልጥ በሚያስተምር ርዕስ እስከምንገናኝ ጤናችሁ ይጠበቅ። ደህና ሰንብቱ።